ውዶቼ ሰላም ናችሁ ወይ? ጤና ይስጥልኝ ብያችኋለሁ። እንደምን ዋላችሁ? እንዴት አደራችሁ? እንዴት ቆያችሁ? እኔ ጋር ሁሉ ሰላም ነው። ምሳ ሰዓት ደርሷል። እንዴት ነው የሚባለው? ሰው ግራ ገብቶ ይሄን አሳ ታውቃላችሁ? ይሄ አሳ ታውቃላችሁ? ይሄ አሳ አሰራር ብዙ ሰው አያውቅም። ሸቃላት በላይ ማለት ነው። እኛ ሀገር እዚህ ቤትም አሉ የጎረቤቶቼ አሉ፣ ግን ሰራተኞች አያውቁም። እኔ ግን ለመድኩ። ከኢትዮጵያውያኖች ምንም አይቀርም አትለው። ይሄን አሳ አሰራር አሳያችኋለሁ። ይሄ አሳ ምንድን ነበር ታውቃላችሁ? ይሄ ይገነፍላል። ግንፍል ብሎ እርድና ጨው አድርጌ ነው እያገነፈልኩ ያለሁት። በኋላ ደግሞ እንዴት እንደሆነ አሳያችኋለሁ። የዚህ ወጥ አሰራር ማለት ነው። እንደ ዶሮ ወጥ ነው የምትሰራው፣ ግን አሳያችኋለሁ። እውነቴን ነው የምላችሁ። እስቲ አሳያችኋለሁ። እስከዛ መልካም። ይኸው እንደሚታየው ገንፍሏል። አሁን በቂ ነው። ስሙ ጡባር ነው የሚባለው። ጡባር እና እንደዚህ ያረክ ማለት ነው። ጥቁሩ ይጣላል። በኋላ አሳያችኋለሁ። ጥቁሩ ይሄ ይገሸራል፣ ይጣላል ማለት ነው። እና ይሄውን ጨርሻ ይሄ አልቋል። ሌላውን ላሳያችሁ። እንደሚታዩት ይሄ ሽንኩርት፣ ቃሪያ ትልልቁ ማለት ነው። ቃሪያና ሽንኩርት ቲማቲም ነው በብዛት ይፈልጋል። ሽንኩርትና ቃሪያ አንድ፣ ቲማቲም አንድ ነው፣ ብዙ አይፈልግም ማለት ነው። ግን መጨረሻውን አሳያችኋለሁ እንዴት እንደሚሰራ ማለት ነው። ይሄ የሚፈልገው ይሄ ነው፣ ግን እንትን ይፈልጋል። ቃሪያ ትንንሾችን በብዛት ይፈልጋል። ብዙ ሌሞን አሲር ይፈልጋል። ብዙ ነገር አሳያችኋለሁ። አሁን እዚህ ውስጥ የምታዩት ይሄ ቡዛር ነው። እዚህ ጋር ያደረኩት ሚሌ ከርከም ሀዛ ፍልፍል እና ክርክም ያደረኩት አንድ ማንኪያ ከግማሽ ነው። የሾርባ ሳይሆን የሻይ ማለት ነው። በኢትዮጵያ ሻይ። ይሄ 2 ማንኪያ ያደረኩት ብዛር ነው። እኔ በብዛት ስለሆነ ይሄ 1 ማንኪያ ነው ያደረኩት። የሾርባ ሳይሆን የሻይ ማለት ነው በኢትዮጵያ። እና ይሄ ምስምስ እናደርጋለን። ውሃ አይደረግም። ዘይት አድርጌያለሁ። እኔ ቅቤ ስላለ ቅቤ ስለሚጠቀም ቅቤ ስለምናደርግ ማለት ነው። እኔ ቅቤ ያደርጋለሁ በብዛት። ቅቤ ስለሚያደርገው ዘይት ትንሽ ነው የሚጠቀመው። እና እንደዚህ ምስምስ እናደርገ ውሃ አናደርግም። ውሃ አይገባም። እሳቱን ቀናስ አድርገን ጥብስ እናደርጋለን ለብቻው ይሄ ማለት ነው። በኋላ ግን አሳውን እንዴት አድርጌ እዚህ ውስጥ እንደሚያስገባ አሳያችኋለሁ። እንግዲህ አሁን እንደዚህ አድርጌ ክድን ነው የሚያደርገው። ብስል ላል ታውቃላችሁ፣ እንደዚህ ማለት ነው። እንደዚህ አደርግና አሁን እከድናለሁ። በኋላ እንገናኛለን። እንደምታዩት እዚህ ውስጥ ገልብጫለሁ። ይሄ ቀዝቃዛ ውሃ ነው። ከፍሪጅ አውጥቼ ነው። ለምን ያቃጥላል፣ እጅ ያቃጥላል። ስለዚህ እንትን ማድረግ አለብን። እና ቀዝቃዛ ውሃ እንደዚህ አድርገን መብረድ አለበት፣ እጃችን እንዳያቃጥልን። እሳት ውስጥ በጣም ቆይቷል። ቶሎ ስለሚፈልግ እና ከዛ በኋላ ይሄ ጥቁሩ ይነሳል። ይሄ ጥቁሩ ይነሳል። አያችሁ፣ በራሱ እጅ ይነሳል። በዚህ አድርገን እናነሳለን ማለት ነው። ይሄ የሚታዩት ነጭ ሽንኩርት በጣም ነው የሚፈልገው። እኔ 4 ነው የሚያደርገው፣ ምክንያቱም የኔ ብዙ ስለሆነ። እናንተ በመጠናችሁ ማድረግ ትችላላችሁ። የኔ ብዙ ነው፣ ጁምአ ስለሆነ 4ቱም አደርጋለሁ። አያችሁ፣ ሽንኩርቱ እንደዚህ መብሰል አለበት። ይኸው ብስል ብሎ በጣም ነው ያቁላላት። እኔ ቶሎ ነው የሚያሳያችሁ። አሁን የሚያሳያችሁ ምንድን ነው? ቅድም ያያችሁ አሳ ነው። አሳ እንደዚህ አድርጌያለሁ። ይኸው እንደምታዩት አጥቤ ጨምቄ ምናምን እዛ አላደባልቃለሁ ማለት ነው።
ጥቁር እንዳይገባባችሁ ሙያችሁን ነው የሚያበላሸው። እግዚአብሔር ይሄ አጥንት አለው ውስጡ አጥንት አለው። አጥንቱንም አውጡት። ይሄንም አጥንቱን አውጡት። ስጋውን ብቻ ነው የምትቀበሉት። ይሄ ጥቁር እንዳይገባ። ይሄ ከገባ ሙያችሁ ተበላሸ ማለት ነው። እዚህ ጋር እንደሚታዩት ሌሞን አለ። ይሄን ሌሞን ምንድነው የሚያደርገው? አሲር አደርጋለሁ። ውሃ በብዛት አታርጉ። ውሃ አታርጉ። ትንሽዬ ውሃ እቺ የምታክል ውሃ ውስጥ ላይ ይኖር እንጂ ብዙ ውሃ አይፈልግም። ራሱ ውሃ ይወጣል እና ይሄን ይመስላል። ይሄው ጨርሼ ያለው መጨረሻ ይሄን ይመስላል። ይሄን ታዲያ በምንድን ነው የምንበላው እንዳትሉኝ፣ ሩዝ አድርሻለሁ። እዚህ ጋር ሩዝ በትልቅ እየድስ እንደምታዩት በዚህ ነው የምንበላው። ይሄ ወጡ ደግሞ ደርሷል። እንግዲህ በቀምሳችሁ ደስ ይለኝ ነበረ፣ ግን ምንም ማድረግ አይችልም። ያው መልካም ነው እመኝላችኋለሁ። ጌታ ከእናንተ ጋር ይሁን እና እኔ ምሳዬን ጨርሻለሁ። እናንተስ እንዴት ናችሁ? ጨርሳችኋል? አልጨረሳችሁ? ጁምአ መልካም ጁምአ ይሁንላችሁ። ቻው